ሙስሊም ነኝ ታውቃለህ፣ ግን ደግሞ ሰላቴ ላይ ያን ያህል ጠንካራ አይደለሁም። እስኪ የሚያበረታኝ ነገር ንገረኝ። ይቻላል። በመጀመሪያ ግን ልክ አዛን ስትሰማ አዛኙና ሩህሩህ የሰማይና የምድር የዓለማቱ ንጉስ ሊገናኝ ፈልጎ እየጠራህ እንደሆነ አስታውስ። ሁለተኛ ልክ ኡዱ ስታረግ ከራስ ላይ ወንጀልን እያራገፍክና የንጉሶች ንጉስ ፊት ለመቆም የተዘጋጀህ መሆኑን አስታውስ። ሶስተኛ የመጀመሪያውን ተክቢራ አላሁ አክበር ስትል ሰሚና አዋቂ የፈለገውን አድራጊ የሆነ የዓለማት ንጉስ በግል ልትናገረው እየገባህ እንደሆነ አስብ። ረሱል እንዳሉትም እርሱ አላህም ወደ አንተ እንደሚጣጫና እንደሚያናገርህም አስታውስ ብለዋል። አራተኛ ልክ ፋቲሃን መቅራት ስትጀምር በአንተና በቅርቡና ዱዓን ተቀባይ በሆነው ጌታ መካከል ልዩ ቃለ ምልልስ ላይ እንደሆነ ካስታውስ። ይህ ትልቅ እድል ነው፣ ለሁሉም ሰው አይደለም። ለዚህ ቃለ ምልልስም ተመርጠህ እንደሆነ አትርሳ። አምስተኛ ልክ ለሩኩ ስታጎነብስ ከስትንፋስ ጀምሮ እያንዳንዱን ጸጋ ራሱ የሚለገስና ያንተ ጥቅምም ጉዳትም በእጁ የሆነው አለቃህን አላህን ለማላቅ ክብርና ተገዥነትን እየገለጽክ እንደሆነ አስብ። ስድስተኛ ልክ ወደ ስጁድ ስትደፋ ከብቸኛው ንጉስ አዛኝ ሀብታምና ሰጪ የሆነው ጌታ ዘንድ ቅርብ የምትሆንበትና በህይወት ትልቁን ውብ ቦታ ላይ እንደሆን ካስታውስ። ሰባተኛ ለተሽሁድ ስትቀመጥና ታህያ ስትጀምር አንተንም ስሜትህንም ማንነትንም የፈጠረና በእዝነቱ ወደ ህይወትህ ላመጣና አንተን ከእናትህም ከራስህም በላይ የሚወድና የሚያዝንልህ ጌታን ሰላምታ እያቀረብክለት እንደሆነ አስታውስ። በመጨረሻም ልክ ስታሰላመት በድጋሚ ከዓለማቱ ጌታ ጋር ለመገናኘት ውስጥህ በናፍቆት የተቃጠለና በጉጉት እየጠበቅክ እንደሆነ አስብ። ታዲያ እነዚህን እያሰብክ ሰላት ላይ ጠንክር።